ተከራይቶ እሷ እንዳትነካበት ብዙ ተደብድቦ ተሰቃይቶ ሳውዲ ደረሰ። እናም እሷን ወንድሙ ጋር ባለትዳር ወንድሙ ጋር አስቀምጦ ከብት እረኝነት እየሰራ ብሩን እየላከ ወለደች፣ ታረሰች። በኋላም ልጃቸውን አገር ቤት ከላኩ በኋላ እሱ ተይዞ እስር ቤት በገባ ሰዓት እሷ ከሌላ ሰው ጋር ሄደችበት፣ ጥላ ጠፋች። እናም ወንድሙም ለእሱ ተበድሮ ከወንድሙ ነበር 12,000 ሪያል ለእሷ ያወጣው። ያንንም ሳትከፍለው ክዳው ጠፋች። እናም መጥታም አናግረናትም የመጀመሪያ ክፍያ 2,500 ሪያል 3,000 አላቅም ከፍላ ደረሰ ይልካልኛለች። ከዛም በኋላ ስራ ፈታዋለች። እኔንም ታወራኛለች። እንደውም እንዳስታርቃት ሁላ ነግራኛለች። አብራ የሄደችው የኮበለለችው ሰው ራቆት ቪዲዮ ይዞባት ተጣልተው ብዙ ነገር ላይ ደርሰው አሁን ተለያይተዋል። እናም አስታርቂኝም ብላኝ ላስታርቃት ስል ለእናንተም ነግሬያችሁ ላስታርቃት ስል እሱ ተያዘን በድጋሚ እና አሁን ኢትዮጵያ ገባ። ይኸው ከገባ 3 ቀኑ ነው። እናም 5 ሳንቲ የለውም። እሷም ብሩን ሳትከፍለው ነው ስራ የፈታችው። የመጀመሪያ ክፍያ 2,500 በ4 ጊዜ ክፍያ ልትከፍል እዚህ ጠርቻት ቃል አስገብቻት የመጀመሪያ ክፍያ 2,500 ድርሃም ብቻ ሪያል ከፍላ ደረሰ ይልካልኝ ነበር። ግን ሌላውን ክፍያ ሳትከፍል ስራ ፈታች። እሱም ተያዘ። ስለዚህ ይሄ ነው ያለው የአህመድ ታሪክ እና አሁን ላይ ምንም ሳይዝ ሀገር ገብቷል። ሳውዲ መልሶ ሄዶ ከሚያዝ ዱባይ መሄድ ይፈልጋል፣ መስራት ይፈልጋል። ገና ምንም አልሰራም። እና ስለዚህ ጋይስ ምን ትላላችሁ? ወንድማችንን አግዘነው ወደ ዱባይ ሄዶ ቢሰራ ምን ይመስላችኋል? እየጠየኳችሁ ነው እኔ። አመሰግናለሁ። አህመድ መጨመር የምትፈልገው ነገር ካለ ሚውትክን አብርተክ መናገር የምትፈልገው ነገር ካለ መናገር ትችላለህ። ስልኩ አልጨረሰም። ሰው ካጠገብ ያለው ሰው ስልክ አልጨረሰም። ኦኬ ችግር የለውም። እና ገና ልጅ ነው፣ ብዙ አላማ አለው። እና ምን ትላላችሁ? እኛ እህቶቹ አግዘነው ወደ ኢማራት ሄዶ ቢሰራ ምን ትላላችሁ? ጥሩ ሀሳብ ነው። ኦኬ ሀሳቤን ከተቀበላችሁ እኔ ጥሩ ሰው ልፈልግ፣ ሳራ አልሀበሻንም ላናገር። የሚታመን ሰው ስለሌለ በአሁን ሰዓት አምጥተውስ የሆነ ነገር ላይ ቢጥሉት ብዬ ስለምፈራ ጥሩ ሰው እንፈልግና ተነጋግረን የጠየቁትን ያህል አማውንት እኛ አዋጥተንለት ብናመጣው ምን ይመስላችኋል? የደረሰበት በደል ስለሚያሳዝን ይሄ ሰው መካስ አለበት። ብዙ መከራ አይቷል። ብዙ ታሪኩን የዛለት ሲናገር የነበራችሁ ሰምታችኋል። እና ሚስቱ ታምጣው ብለሽ የኮመትሽው ልጅ ከእንደዚህ አይነት ሰው ጋር ቢታረቅና ደግሞ ቢሆን ደግማ ታማኝ የምትሆን ይመስልሻል? እኔ ሳስበው አስታቂኝ ራሱ ያለችኝ ገንዘቡን ላለመክፈል ይመስለኛል። እኔ ልቤ አላመናትም። ምክንያቱም አንድ ሰው አንዴ ከድቶ ከሄደ በኋላ አንዴ ከድቷችሁ ሄዶ እዛ ጋር ሳይሳካለት የሚመለስን ሰው መቀበል እኔ አስመሳይ አይደለሁም። ኦኬ እዛ ጋር ስላልተመቸው እናንተን ክዶ ሄዶ የሄደበት ቦታ ስላልተመቸው መልሶ መጥቶ እናንተን ይቅርታ የሚጠይቅ ሰው ባጣ ቆይኝ ነው። እዛ ጋር ስላልተመቻት ነው መታሱ ይቅርታ እየጠየቅ ይችላል። እንደገና ብሩን ላለመክፈል የነበረባትን 12,000 ሪያል 2,500 ብቻ ከፍላ የቀረባትን 9,500 ሪያል ላለመክፈል ነው። ስለዚህ እኔ በበኩሌ ይሄ ሰው ቢታገዝና ሄዶ ቢሰራ ላለው አብዛኞቻችሁ በሀሳቤ ተስማምታችኋል። አሁን ኔክስት ስቴፕ ምንድነው? ታማኝ ሰው መፈለግ ነው ያለብን። በትክክል ገብቶ ቀጥታ ስራ የሚገባበት ሰው። ሳራ አልሀበሻ ብትኖር ጥሩ ነበር፣ ግን አሁን ከቲክቶክ ጠፍታለች። እሷም ትናንትና ዋትሳፕ ላይ ደውላልኝ ነበረ። ካናዳ ነው ያለችው፣ ለልጇ ምርቃት ካናዳ ሄዳለች። እኔ እሷን ነው ማምነው፣ ሳራ አልሀበሻ ነው ማምነው። ለደረጀም እሷ ናት ኢቃማ ያሰራችልኝ እና እማምነው እሷ። ሙኒትን እንጠይቃታለን። በጣም ጥሩ። እሺ ሼር አድርጉላት ለሙኒት። ሙኒትን ልጠይቃት። በቃ ጥሩ ሼር አድርጉላት ለሙኒት። በቃ ጥሩ ሙኒትን እንጠይቃትና ከዛ እሷ ስንት እንደምትለን አይተን እንትን እንላታለን። አንዴ ሼር አድርጉላትና ሙኒትን እናስቸግራት። እሺ
እሺ ማነው አንድ ሰው በፍቃደኝነት ምስር ከሁሉም ሞር ፎሎ ያገኘው ሰው ይወርድላታል። ወረድና ተመልሽ ሻቡዬ እሺ ሄሎዳልሽ ማሪ በቃ ይኸው ሀኒ ልትወርድ ነው። ሀኒ መልሳ ትገባለች። ኦኬ ፎሎ ያርጉሽ። እሺ ፎሎ አድርጓቸው። እዚህ ጋር አካባቢያችሁም ሰላም ነው? ደግመናል። ዛሬ ሁሉም ሰላም ነው አልሐምዱሊላህ። አልሐምዱሊላህ። ፈልገሽ ነው መሰል አይደል? አዎ ሙኒትዬ አላህ ያክብርልኝ አክብረሽ ስለመጣሽ። አንድ ነገር ላስቸግርሽ ነው። እሺ እሺ። ቅንድቦች መጥቷል። ሶፊዬ ቅንድቦች መጥቷል። ዱዱን አውርጄ እለታለሁ። በዱዱ ቦታ አስገቢ። ዱዱዬ በኋላ አስገባሻለሁ። ኤቭሪዴይ እያስገባዎች ነው። ኤኒታይም አስገባሻለሁ። ሙኒትዬ ይኸውልሽ እዚህ ጋር ያለው ወንድማችን አህመድ ይባላል። በሳውዲ አረቢያ ነበር የሚኖረው እና በጣም ትልቅ ግፍ በደል በሚስቱ ደርሶበት ነው የመጣው። ያው ኦልሬዲ ችግሩ ተፈቷል፣ ግን ያው ገንዘቡ እስካሁን አልተመለሰለትም እና እኛ ልናግዘው ነው። አሁን ለሁለተኛ ጊዜ ከሳውዲ ተይዞ ኢትዮጵያ ከገባ 3 ቀኑ ነው። እናም ልናግዘው ነበር። እኔ ደግሞ ማንም ተማምኜ የምጠይቀው ገንዘቡን እኛ ነን ከበር የምናደርገው፣ ግን ተማምኜ አምጥቶ ልጁን ሴፍ ቦታ ያደርግልኛል ብዬ እምለው ሰው ስለሌለ ነው አንቺን የምጠይቅሽ። ምንም ችግር የለም። እሺ ችግር አይንካሽ። ሳራ አልሐበሻን ከዚህ በፊት ለደረጀ ኒቃማ እሷን ጠይቂያት እንትን ብላልኛለች፣ አሰርታልኛለች። እና አሁን ደግሞ እሷ ካናዳ ናት። ለልጇ ምርቃት ካናዳ ሄዳለች፣ የለችም። እና ከእሷ ቀጥለው ያው አንቺና እሷን ብቻ ነው ማምነው። ማንንም ማምኜ ይህንን አደራ ሰጥቼው በኋላ ልጁ መጥቶ የሆነ ነገር ቢደርስበት ብዬ ስለምፈራ ነው። አንቺን ደግሞ ስለምተማመንብሽ ነው ይህን የምጠይቅሽ። ጥያቄን ደግሞ ምንም ችግር የለውም ብለሽ ስለመለስሽልኝ በጣም አመሰግናለሁ። አላህ ይስጥልኝ። ስለዚህ የሚጠበቅብንን ትነግሪናለሽ፣ እኔ ሰብስቤ እከፍላለሁ። መምጣት የፈለገው አሁን እሱ ብሩን ለማስመለስ ነው ወይስ ለመስራት? ብሩማ ሳውዲ ነው ከተበለ በቃ ብሩ ቀረ። ሰርቶ ገና ልጅ ነው። ለመስራት ኢማራት ለስራ መምጣት ይፈልጋል። እሺ ሀቡ ይኸውልሽ እንግዲህ እንደራሱ አቋም ነው አሁንም እናንተ የምታደርጉለት እንደራሱ አቋም ነው። ልጁ የመስራት ፍላጎት ካለው ፍሪ ቪዛ ተሰርቶለት ቢመጣ ጥሩ ነው። እኔ ግን በአሁኑ ሰዓት ማንንም የሚመጡ የኛን ልጆች ወንዶቹን ከሚደርሰው ችግር አንፃር ለፍሪ ቪዛ አድቫይስ አላረጋቸውም። ምክንያቱም ፍሪ ቪዛ ሲኖራቸው ታግሶ የመስራት ራሳቸውን ቆጠብ አድርጎ አይሰሩም። እኔ ይቅርታ ይሄንን ስል የእሱን ለማከላከል ሳይሆን ከሚደርሰው ነገር አንፃር ናቸው። ስለዚህ ምን እመክራለሁ እንደኔ መጥቶ በቪዚት ቪዛ መጥቶ ስራ ተፈልጎለት ስራ ገብቶ አንደር ካምፓኒ ቢሆን ስራው ግዴታ ይሆንበታል። ስለዚህ ራሱን ቆጠብ አድርጎ ከሁሉም ነገር የሚመጡትም የትም ቦታ የእናት ቤት የለም፣ የእናት የአባት ካምፓኒ አይደለም። ተገፍተን ብዙ ነገር እየደረሰብን ነው ሁላችንም ስንሰራ የነበረው። ሰርቶ ሊያልፍለት ይችላል ላለው አይ እኔ በራሴ ይተማመናለሁ። ሳውዲም ላይ ኤክስፒሪየንሱ አለኝ። 2-3 ስራ ተሯሩጬ ሰርቼ ያወጣሁትንም ወጪ መልሳለሁ፣ እንዲሁም ደግሞ ራሴን አሳድጋለሁ የሚል ሰው ከሆነ ይገባዋል ፍሪ ቪዛ። አዘርዋይስ የበፊት ሂስትሪውን አጥንታችሁ እናንተ ኖ ትንሽ ቆንጠጥ ያስፈልገዋል ከተባለ መጥቶ ስራ ገብቶ እንደማንኛውም ሰው በካምፓኒ ስር ቪዛ ተሰርቶለት ሀገሩን ይወቅ፣ የሀገሩን ባህሪ፣ ህጉን፣ ስርዓቱን፣ ወይዘሩን ሁሉን ነገር ይላመድ እላለሁ። ለሁለቱም እኔ እናንተ በምትሉኝ መልኩ ማድረግ የሚገባኝን ነገር አግዛችኋለሁ። በጣም 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 አመሰግናለሁ። በጣም ምንድነው አንቺ ባልሽው በመጀመሪያው ነጥብ እስማማለሁ። መጥቶ በኮንትራት 2 ዓመት ሰርቶ ከዛም በኋላ ፍሪ ቪዛ መሆን ቢፈልግ ራሱ በራሱ ያሰራል። ዋት ዱ ዩ ቲንክ? መጀመሪያ በኮንትራት ስራ በፍሪ ቪዛ በቪዚት እናምጣውና እኔ እውነቴን ነው የምልሽ ሀቡ፣ ለማንም ልጆቻችን የምመክረው ምክር ይሄንን ነው። ቪዛው ቀላል አይደለም። ከ8500 እስከ 9 ከዛም በላይ የሚጠየቅበት ቦታ አለ። ግን ከመጣ በኋላ የአገሪቱን ሁኔታ አክሴፕት ያደርጋል ወይ? ህጎቹ ይስማሙታል ወይ? የካምፓኒዎቹ ሁኔታ ይስማማዋል ወይ? ጊዜውን ከአንዱ ቤት ሲዘል አይጨርስም ወይ? በራሳቸው ቪዛ ሲሆኑ ገና ጃስ ሲሏቸው አንድ ነገር ውልቅ ማናህ አንተ በቪዛ ነኝ እንዲህ የሚሉ ልጆች አሉ። የእሱ ባህሪ እንደዛ ላይሆን ይችላል። እኔ ግን እንደ አድቫይስ መተህ 2 ዓመቱን
አገሩን ተዋወቅ፣ የአገሩን ህግ አኗኗሩን ሲስተም ውስጥም ትገባለህ። አሁን ዘለህ መተህ እንኳን እንደው እኔ ተሯሩጬ እንደ ሳውዲ እኖራለሁ ምናምን የምትል በጣም ብዙ ከሳውዲ ኢመራትን የሚለያት ነገር አለ። ኢመራት ስትሪክት ናቸው። ስለ ትንፋሽ ስለምትተነፍሰው ትንፋሽ የሚከታተሉ ሰዎች ናቸው። እንደኔ ለማንኛቸውም አዳዲስ ልጆች የምመኝላቸው አንደር ካምፓኒ ሆነው ይስሩ፣ ህጋዊ ሆነው የሀገሪቱ ሲስተም ይግባህ። ነገ በሚሰሩት በጎን የሚሰሩትን ስራዎች በደንብ አጥንተህ በነፃነት ትገባበታለህ። ዛሬ መተህ ግን በፍሪ ቪዛ ከዚህ እዛ ስትዘል ይሄን ስትሞክር ያን ስትሞክር እንዳትሸወድ እንዳይጠፋ ነው ዋናው ፖይንቱ። በጣም ጥሩ ሀሳብ ነው እህቴ፣ ትክክል ናት። ግን ሀቡ አንድ ነገር እኔ ብዙ ኃላፊነት ያለብኝ ሰው ነኝ። ከዚህ በፊትም ወጥቼ ስለማቅ እኔ በየትኛውም በኩል ለስራ ይመቸኛል። እኔ የትኛውንም ስራ አልለቅም። እንኳን እዛ ወጥቼ አይደለም እዚህ የብዙ አይነት የስራ ልምድም ሊኖርኝ እኔ መኪና እነዳለሁ እና ስለዚህ እዚህ ሙኝ ስራ አልለቅም። መኪና ማጥማለሁ። በአጠቃላይ ሳውዲ ስንት አመት ሰርተሃል? በአጠቃላይ 2 አመት ሰርቻለሁ። ኦኬ፣ ምን ሰራህ በ2 አመት ውስጥ? እንትን ፍየል መጠበቅ ከእኔ እስትራሃ የሆነ ሰዓት 2 ወር ሰርቻለሁ። ፍየል መጠበቅና ግመል መጠበቅ ሰርቻለሁ። ጎበዝ፣ በጣም ጥሩ። እሺ፣ መኪና መንዳት ታዲያ የምትችለው የት ነው? ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ሰራ ነበር፣ መኪና ጋር ሰራለሁ። ኦኬ፣ እሺ። ስለዚህ ኢማራት መተክ በቀላሉ መንጃ ፈቃድ ተምረህ ማውጣት ትችላለህ ነው። ኤኒዌይ የዚህ ሀገር ግን የኢማራት መንጃ ፈቃድ በጣም ከባድ ነው። ስለዚህ አንተ ምንድን ነው የምትለው? በፍሪ ቪዛ መተህ ይሻልካል በኮንትራት? እኔ በፍሪ ቪዛ ቢሆንም የተወሰነም የሚያግዘኝ ሰው አይጠፋም። እኔ በራሴ መንገድም። እሺ፣ ህዝቡ ምን ይላል? ኮሜንታተሮች ምን ትላላችሁ? በፍሪ ቪዛ ወይንስ በኮንትራት ይሁንለት? በኮንትራት መጥቶ 2 አመት ሰርቶ ከዛም በኋላ በራሱ ፍሪ ቪዛ ይሁን ወይንስ ምን ትላላችሁ? በፍሪ ቪዛ ከሆነ የምትሄደው 100,000 ብር ከቨር አደርግልሃለሁ ተብያለሁ። እኔ አንድ ሰው 100,000 ብር አግዝሃለሁ በፍሪ ቪዛ ከሄድክ ያለክ ሰው አለ? ጥሩ፣ በቃ ኮሜንታተሮችም ፍሪ ቪዛ እያሉ ነው። ስለዚህ በቪዚት መጥቶ ነው ከዛም በኋላ ኢቃማ የሚሰራለት አይደል ሙኒት? እዛም እያለ ሊጀመርለት ይችላል። ያው የእሱም አትረፊያ ስላልሆነ ዳይሬክት ከካምፓኒው ጋር ተነጋግረን ነው እንጂ የሚሰራለት ያው የደላላ ምናምን ታስቦ አይደለም። እርዳታ ተሰብስቦ የሚሰራለት ልጅ ከሆነ ያው በትብብር ነው እና እኔ አናግሬ እነግርሻለሁ። ሌላው እንትምህን ምንድነው ላይሰንስን የመኪና መንጃ ፈቃድህን ውጭ ጉዳይ ሚኒስቴር ሄደህ እንትን ብለኸውናል። እሺ፣ ስታምፕ አስደርገህበትና ያው እሱ አይጠቅምህም። አትሊስት የምትማርበትን ጊዜ ይቀንስልሃል። እጄ ላይ መንጃ ፈቃድ የለኝም፣ ግን ላወጣ እችላለሁ። መንዳቱን ልምዱ አለኝ። እኔ እዛ በተሰብ መኪና ጋር ሰራ ነበር በፊት እኮ። አሁን አንተ ያው ኢትዮጵያ ቀላል ነው፣ እንተዋወቅ የለ እንትን በለውና አውጣና መንጃ ፈቃዱን በእንትን ምንድነው ኢንተርናሽናል አድርገህ ይዘኸውና ያው ውጪ ከሰራህ አይቀር ሁሉንም ነገር አጠናቀህ እንትን እንድትልበት ማለት ነው፣ እንድትገባበት። እሺ እሺ፣ መርሃባሽ። በጣም ጥሩ። ሙኒት ቼክ አድርጋ ስንት እንደሚፈጅ ትነግረኛለች። ስለዚህ እኔ ቀነ ቀጠሮ ይዤ መጥተህ እዚህ ጋር ቃል የገቡልን ሰዎች አዎ እናግዘው ይምጣ ይስራ ያሉን እህት ወንድሞቻችን ያዋጡልሃል። ከዛም በኋላ በቃ ያው ሙኒት አደረኝ ተቀብላለች፣ ቃል ገብታልኛለች። አታስብ፣ አሳውቅሻለሁ ነገ ጠዋት ዋትስአፕ ላይ። እሺ እሺ፣ በጣም አመሰግናለሁ ሙኒት። እንግዲህ አደራሽን። እሺ አህመድ ጋይስ እናመሰግናለን፣ በጣም አግናለን እና አህመድ አይዞክ አለን ከጎንክ ነን። እሺ እሺ ሀቡዬ፣ ሁላችሁንም በጣም ነው የማመሰግነው። ከፈጣሪ በታች ደስታዬንም የዚህ ሁሉ ውጤት እናንተ ናችሁ። ያኔ የህሊና ረፍት ራሱ ያገኘሁት እናንተ ጋር ከመጣሁ በኋላ ነው እንጂ ከዛም በፊት አንድ ቀን ከልቤ ራሱ ስቄ አላውቅም። እየከፋኝም ዝም ብዬ ፈገግላለሁ እንጂ ወላሂ እናንተ ጋር ከመጣሁ በኋላ ግን ትክክለኛ ሳቅ አግኝቻለሁ። በጣም የማመሰግነው። ሰው ጋር እኩል ማውራት ጀምሬያለሁ። በፊት ከምንም ነገር ስሸሽ ነበር። አሁን ግን በእናንተ ጋር መጥቼ ብዙ ሰዎችን አግኝቻለሁ። አልሐምዱሊላህ እና ከልቤ ነው የምወዳችሁ። በጣም የማመሰግነው ሁላችሁንም። ፈጣሪ ይጠብቅልኝ።
አሚን አሚን። አው ክብሪትዬ ዩ4ባክ ያው በሰላም ሀገር ቤት ገብቷል። ይሄው ሀገር ቤት ከገባ 3 ቀኑ ነው። ፕሊዝ ኦፕን ዩቲዩብ ከፍተ ነው ውዴ እና 3 ቀኑ ነው ሀገር ቤት ከገባ እና አሁን ተከፍሎልኛል የፓስፖርትም እሱን አስተካክላለሁ ተብያለሁ። ነገ ሰውየው እንዲመጣ ብሎኛል። በቃ እሺ ቶሎ በፍጥነት አውጣና ትልክልኛለች። ከዛ ሙኒት ቼክ አድርጋ ምን እንደሚፈጅ ትነግረኛለች። ገንዘቡን ሰብስበን እናስቀምጣለን አንተ በምታመጣው አካውንት ኦኬ። ኦር ደግሞ እኔ ሪም እሺ አሁን እጄ ላይ አካውንት እኔ አዲስ አካውንት ሰበስባለሁ በሪም አካውንት። እሺ አሁን አዲስ ስለሆንኩኝ ገና መታወቂያውን አሁን ተመዝግቤ 600 ብር ከፍዬ እየሄድኩ ነው የላዋጣ ማለት ነው። ሁሉንም አስወጣልሃለሁ ተብዬ እየሄድኩ ነው። እሱን ተቀብዬ ነው አሁን አካውንቴንም ላስተካክል የምችለው ፓስፖርቴንም ልይዝ የምችለው። ኦኬ በቃ ችግር የለም ጨራርስ አንተ። እሺ አታስ እሺ አቡዬ እሺ እሺ ይቅናክ እንግዲህ አፈሽ በጣም የማመሰግነው ፈጣሪ ይጠብቅልኝ ሁላችሁ ነው። በጣም ነው የምወዳችሁ። እኛም እንወድሃለን ወንድማችን። አይዞህ ከጎንህ ነን በርታ። እሺ ወንድሜ ሰላም። እሺ ዙፋን እንኳን ደህና መጣሽ። እንዴት ነሽ? ሁላችሁንም ሰላም ብያለሁ። ሰላም ነሽ? አለሁልሽ። አቡዬ አንድ ነገር ላስቸግርሽ ነው አንቺንም